ምክንያቱም ሁሉም ሊያወሩ አሰብስበው እየጠበቁ ስለሆነ እኔ ቀድሜ አውርቻለሁ። አሁን እንዴት አመሻችሁ ታክቲከኞቹ አስማተኞቹ! ወይኔ ወይኔ! ሊያሾ ግን አባቴ ሙት ምን አይነት ጉድ እንደሆንሽ እኮ በፈጣሪ አምላክ ወይ እኔ እንጃ ብቻ አላቅም። እውነት ጉድ ብቻ ሳይሆን ጉዴላም ጭምር ነሽ አንቺ። እውነት አሁን ከባድ አደጋ ደርሶባቸው ሌላ ሰው ሳይቀድም ቀድመሽ መናገርሽ እንጂ ለእነሱ አዝነሽ አይደለም። ስለ እውነት ያንቺም የብዙዎቻችሁ ምኞት ነበር የእነሱ ውድቀትና የእነሱ ከሚዲያ መጥፋት በጣም የምትመኙት ነገር ስለነበረ ይሄ ደስ ብሎሽ ነው። ይሄ እንዲሆን አልነበር እንዴ ከመጀመሪያም ጀምረሽ እንደዛ ጃኒ ላይ እንደዛ አይነት ዛቻ፣ አዶናይ ላይ እንደዛ አይነት ዛቻ ስታረጊ የነበረው እና እርግጠኛ ሆኜ ነው የምነግርሽ። አሁንም ዩቱብ ላይ ብር ለመስራት ብለሽ እንጂ አዝነሽ አይደለም። በእርግጠኝነት ነው የምነግርሽ፣ በእርግጠኝነት አሁንም ሳልቀደም ልቅደም። ታዋቂ ቲክቶከሮቹ ከባድ አደጋ ደረሰባቸው። የመኪና አደጋ ከአንድ ቦታ ሲወጡ ማታ ላይ ደርሶባቸዋል። እኛም ሰምተናል። ማስደንገጥ ስለማንፈልግ ነው ያልተረጋገጠ ወሬ ቸኩለሽ ከምትመጪ ከማውራት ማለት ነው። ጃኒ ደህና ናት፣ ቤቷ ገብተዋል። ወንድሙ ትንሽ እግሩን ተጎድቷል። ከዛ በተረፈ ግን አይን የበዛበት ነገር ሁልጊዜ ችግር እንዳለበት ሁሉም ያውቃል። ግን አንቺ ለወሬ ካለሽ ፍጥነት የተነሳ ፈጣሪ አምላክ ሆይ ሞትም ምንም በቃ እንደዚሁ ድራማ እኮ ይነሽ እኮ የእውነት እንጂ እስቲ አሁን ሌላ ሰው እንዳይቀድመኝ ተብሎ ተሽቀዳድሞ ለወሬ ይመጣል። ጋይስ ራሳቸው መጥተው ያብራራሉ፣ በራሳቸው ሰዓትና ጊዜ ያብራራሉ። ነገር ግን አሁን አዛኝ ሆነሽ መተሽ ስለነሱ ስታወሪ ሞታቸውን የምትመኝ ውድቀታቸውን የምትጸልይ ቀን በቀን አላሰራ ብለሽ እንደዛ አድርገሽ ስትቀጠቅጫቸው የነበረች ልጆች አሁን ደግሞ እግዚአብሔር አምላክ ሆይ ይጠብቃቸው። በጣም ያሳዝናል። ሳልቀደም ልቅደም ሁሉም ለመናገር አሰፍስፏል። ስለዚህ ለዛ ብዬ ቀድሜ ነው የመጣሁት። በቃ ዘ ኦንሊ ቲንግ አንቺ የምታስቢው ኪስሽ የምታስገቢውን ገንዘብ እንጂ የሰው ህይወት ለአንቺ ምንም ትርጉም እንደሌለው እኮ ነው የምትናገር። እውነት መጥፋት አይቻልም እንጂ ስልኬ ላይ ሆነ እንጂ ፊትሽ ላይ ቢሆን ብተፋው ይቀለኝ ነበረ። ለማንኛውም ወንድሙ ትንሽ እግሩን ተጎድቷል። ጃኒም አዶናይም ደህና ናቸው። ያው ራሳቸው መጥቶ ይነግሯችኋል። ራሳቸው በራሳቸው ሲመጡና ሲነግሯችሁ ነው። ያ አላሰራ ብላችሁ በቃ በዚህ ብላችሁ ስንትን ስትሉ የነበራችሁ ሰዎች ታሳዝናላችሁ። ለማንኛውም ግን ሊያሾ ውሸትሽን ነው እንጂ ውስጥሽ ደስ ብሎታል። አንቺ በእርግጠኝነት ሚዲያ ላይ ያሉ ሰዎች ሁሉ ጥርግርግ ብለው ጠፍተው ብቻሽን ቀርተሽ ወሬ የሚያመጣልሽን ብቻ ይዘሽ ሌላ ሁሉ ጥርግርግ ብሎ ቢጠፋ ደስ ይልሻል። ችኮላሽ እውነት አሁን እናትና አባቱ ባይሰሙስ ኖሮ ሮጠሽ በቃ መተሽ ማውራትሽን ነው እንጂ የምታስቢው እናቱ አባቱ ሌላ ቤተሰቦቹ ምናምን በቃ ሚዲያ ላይ ብቻ ገንዘብ ሳላገኝበት ሌላ ሰው አውርቶ እኔ የማገኘው ገንዘብ እንዳያንስ ብሎ ነው። እኔ እንዳንቺ አይነት ሆዳምቦ እንዴት ደስ ይለኛል። እንዳንቺ ሆዳምቦ ኖር አባቴ ሙት በጣም ብዙ ነገሮች ቀይር ነበረ። ታውቂያለሽ፣ ይሉኝታ ባይኖረኝ የሰው ህይወት ባያሳስበኝ ልጆቼ ነገ እኔ የምለውን ሰምተው እንዳይጨነቁ እኔም ከሰው ጋር ነፃነት ሳይኖረኝ ማልገናኝ በቃ ብዙ ነገር በዙሪያዎች ስለማስብ ለእያንዳንዱ የማወራባቸው ንግግሮች ለምናገራቸው ነገሮች በጣም እጠነቀቃለሁ እና ሆዶ ደስ ይበልሽ፣ እንኳን ደስ አለሽ። ለማንኛውም አዶናይ ጃኒዬ፣ እንዲሁም ደግሞ ወንድማችሁ እግዚአብሔር እንኳን ታተረፋችሁ እላለሁ በድጋሚ በሚዲያም። ከዛ በተረፈ ትክክለኛ መረጃ ልታገኙ ከፈለጋችሁ ወይ ከራሳቸው ነው ወይም ደግሞ ሶፊ ወይም ማነው ብላክ ከብላክ ከዛ ወይም ከኔ ታገኛላችሁ። ከዛ ውጭ ግን ሊያሾ ዝም ብሎ ነው በዛ የሚያልፍ ሰው ምናምን እየጠየቀች ነው። ገቡ ወጡ በሉ ጠጡ እያለች ትርፍራፊ እየለቀመች ነው የምታወራላችሁ። ሁላችሁ ፈልጋለሁ። ደህና ናችሁ? አታስቡ ጋይስ፣ ደህና ናችሁ?